ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? እኔ ያለው አልሐምዱሊላህ በጣም ደህና ነኝ። ትናንት ስለ ስኬት ረሀብተኝነት አውርተን ነበረ። ዛሬ ደግሞ ያንን ራብ እንዴት ወደ ተግባር እንቀይረዋለን የሚል ነጥብ ይዤላችሁ መጥቻለሁ። እንግዲህ ብዙዎቻችን ስራ ለመጀመር ትልቅ ብር፣ ትልቅ ቢሮ ወይም ደግሞ ብዙ እቃ ያስፈልገናል ብለን እናስባለን። ግን እውነታው ከዛ ይለያል። ትናንት እኔን ጨምሮ በትንሽ ክፍያ ስራችንን የጀመርን ብዙዎቻችን ነን። ታዲያ በትንሽ ብር ለምሳሌ በ2 ወይም ደግሞ በ5 ሺህ ብር ምን መስራት ይቻላል የሚለውን እንይ። አንደኛ የቤት ውስጥ ምግቦች ማዘጋጀት። ጥሩ የምግብ ዝግጅት ችሎታ ካላችሁ በትንሽ ብር ግብአቶችን ገዝታችሁ ለሰፈር ሰዎች ወይም ደግሞ ለቢሮ ሰራተኞች ቁርስና ምሳ ማቅረብ ይቻላል። ሁለተኛ ኦንላይን ቢዝነስ ነው። ኦንላይን ንግድ ፌስቡክ እና ቴሌግራምን በመጠቀም ከጅምላ ተቀብላችሁ ለሰዎች በማድረስ ወይም ደግሞ ዲሊቨሪ ትርፍ ማግኘት ይቻላል። እቃውን መግዛት እንኳን ሳይጠበቅባችሁ በፎቶ ብቻ መስራት ይቻላል። ሶስተኛ ክህሎታችሁን መሸጥ። ለምሳሌ ኒቃብ መስፋት ሊሆን ይችላል፣ ጸጉር መስራት ወይም ደግሞ ልክ እኔ እንደማደርገው ዩቲዩብ ላይ እውቀትን ማካፈል ሊሆን ይችላል። እህቶቼ ዋናው ነገር ያለው የብሩ ማነስ ወይም ደግሞ መብዛት ላይ አይደለም። ዋናው ነገር ባለን ነገር ለመጀመር ባለን ቁርጠኝነት ላይ ነው። ትናንት ያገኘኋት 2000 ብር ነገ 200 ሺህ ብር ልትሆን የምትችለው ዛሬ በእሷ ስራ ስጀምር ብቻና ብቻ ነው። እናንተስ በትንሽ ብር ምን አይነት ስራ መጀመር ይቻላል ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። ይህ ቪዲዮ ለጥቂትም ቢሆን ካነቃቃችሁ ላይክ ማድረጋችሁን እንዳትረሱ። ነገ በሌላ ጠቃሚ ሀሳብ እንገናኛለን። ሰላም እደሩልኝ።